ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ የንባብ ልምምድ ነው ማለት ነው። ባለ 2 ባለ 3 ፊደሎችን አውቃችሁ ባለ 2 ባለ 3 ባለ 4 ቃላትን ሐረግን ማንበብ አረፍተ ነገር ማንበብ ከቻላችሁ ደግሞ ረዘም ያለ ጽሑፍን እንዴት ማንበብ እንዳለባችሁ በዚህ ቪዲዮአችን ቀስ አድርገን እየደጋገምን እያነበብን እንለማመዳለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር የምትፈልጉ ከታች ያስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ንባባችን ስንገባ ምግብ ይላል። እስቲ ረጋ ብለን በደንብ እያንዳንዷን ፊደል እያየን ልክ እንደ ጀማሪ አንባቢ እንለማመዳለን ማለት ነው። ምግብ ምግብ። ዛሬ የምናየው ስለምን ነው? ስለ ምግብ ነው ማለት ነው። የዛሬ ንባብ ልምምዳችን ምግብን ምክንያት አድርገን ቁም ነገር አዘል የሆነ ንባብ እናነባለን ማለት ነው። ምግብ ምግብ ለሰው ልጆች ምግብ ለሰው ልጆች ምግብ ለሰው ልጆች እጅግ አስፈላጊ ነው። ምግብ ለሰው ልጆች እጅግ አስፈላጊ ነው። ምግብ ለሰው ልጆች እጅግ አስፈላጊ ነው። እሺ ሰዎች የተለያየ ምግቦችን ይመገባሉ። የምግብ አይነቶች የምግብ አይነቶች ብዙ ናቸው። እነዚህ ምግቦች በሶስት ይከፈላሉ። በሶስት ይከፈላሉ። እነሱም በሽታ
በሽታ ተከላካይ በሽታ ተከላካይ ኃይልና ሙቀት ሰጪ እና ገንቢ ተብለው ይከፈላሉ። በሽታ ተከላካይ የሚባሉት ሙዝ፣ ብርቱካን፣ ሎሚ፣ ማንጎ እና ሌሎችም ይገኙበታል። ማር፣ ድንች፣ ስኳር ድንች፣ ዳቦ፣ ኃይልና ሙቀት ሰጪ ይባላሉ። ወተት፣ እንቁላል፣ ስጋና ባቄላ ደግሞ ገንቢ ምግቦች ውስጥ ይመደባሉ። እሺ እንዲህ አድርገን ረጋ ብለን ካነበብን በኋላ ደግሞ ፍጥን ብለን አንዴ እናነባዋለን ማለት ነው። ምግብ ይልና ከተለማመድን በኋላ ሁለተኛ ዙር ፍጥነት ለመልመድ ማንበብ ያለብን ያነበብነውን ይሆናል ማለት ነው። ምግብ ለሰው ልጆች እጅግ አስፈላጊ ነው። ሰዎች የተለያዩ ምግቦችን ይመገባሉ። የምግብ አይነቶች ብዙ ናቸው። እነዚህ ምግቦች በሶስት ይከፈላሉ። እነሱም በሽታ ተከላካይ፣ ኃይልና ሙቀት ሰጪ እና ገንቢ ተብለው ይከፈላሉ።
በሽታ ተከላካይ የሚባሉት ሙዝ፣ ብርቱካን፣ ሎሚ፣ ማንጎ እና ሌሎችም ይገኙበታል። ማር፣ ድንች፣ ስኳር ድንች፣ ዳቦ ኃይልና ሙቀት ሰጪ ይባላሉ። ወተት፣ እንቁላል፣ ስጋ እና ባቄላ ደግሞ ገንቢ ምግቦች ውስጥ ይመደባሉ። ልክ እንደዚህ እያደረግን መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን የንባብ ልምምድን ይመስላል። በሌላ ቪዲዮ ወይም ደግሞ ሌላ ትምህርት እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይ በሉን፣ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናቸው ህጻናትን ማስተማር የምትፈልጉም ደውሉልን፣ ሀይ በሉን። በአጭር ጊዜ ህጻናትን አቀላጥፎ ማንበብ መጻፍ እንዲሁም አማርኛን አቀላጥፎ መናገር እንችሉ አድርገን እናስተምራለን። ለዛሬ ይዘን የመጣን ይመስላል። መልካም ጊዜ፣ ሰናይ ቆይታ